ይሄን ሳታስተካክሉ በጭራሽ ኢሞ እንዳትጠቀሙ። ሰላም የጀማል አፕ ቲዩብ ቻናል ተከታታዮች፣ ዛሬ ኢሞ ላይ 5 ሚስጥራዊ መንገዶችን እንዴት እንደምታስተካክሉ አሳያችኋለሁ። ቻናላችንን ሰብስክራይብ እና ቪዲዮ ላይክ ማድረግ እንዳይረሳ። ወደ ቪዲዮ እንሄዳለን። ኢሞ ትገባላችሁ። ኢሞ ከገባን በኋላ እንግዲህ ብዙ እንደምታዩት ብዙ ፊውቸሮች ያለው ኢሞ ነው። ይሄ ኢሞ ኤችዲ ነው። እዚህ ጋር እንደምታዩት ሎው ዳታ ሞድ ዳታችሁ እንዳይበላ ይሄንን እንደዚህ አብርታችሁ ተጠቀሙ። ብዙ ሴቲንጎች አብረን የምናይ ይሆናል ማለት ነው። ቀጥታ እንደዚህ ፕላስ ምልክቱን ከተጫንን በኋላ ብዙ ነገሮችን አብረን የምናይ ይሆናል ማለት ነው። እንደምታዩት እዚህ ጋር ሞር የሚለውን ከተጫናችሁ በኋላ ብዙ ሴቲንጎች ይከፈታሉ ማለት ነው። እንደምታዩት እዚህ ጋር ብዙ ነገሮችን እናስተካክላለን። ሴኩሪቲ እንደ ፕራይቬሲ የሚለው ላይ እንሄዳለን። ሴኩሪቲ እንደ ፕራይቬሲ የሚለው ላይ ከሄዳችሁ በኋላ እዚህ ጋር ቻት ኮል ፕራይቬሲ የሚለው ጋር ስንሄድ ምንድነው እዚህ ጋር እናንተ ለምሳሌ ኢሞ ላይ በቪዲዮም ሆነ በእንትንም ሰዎች ስክሪንሻት ወይንም በቃ በቪዲዮ ደውሎ ለምሳሌ እናንተን ፕሮፋይላችሁንም ወይንም በቪዲዮ ተዳውላችሁ ስክሪንሻት እንዳያረጓችሁ ይሄንን ኦፍ ማድረግ ይጠበቅባችኋል። እዚህ ጋር ብሎክ ስክሪንሾት ፎር ኮል የሚለውን ነክታችሁ ይሄንን ኦን ማድረግ እንዳይረሳ ማለት ነው። እንደምታዩት እዚህ ጋር በኢሞ እያወራችሁ እያላችሁ ይሄን ሴቲንግ ካላስተካከላችሁ እናንተ ቀጥታ መቅረጽና ስክሪንሾት ማድረግ ይችላል ማለት ነው። እናንተ መረጃ ይሄንን ኦን ማድረግ እንዳረሱ ማለት ነው። ይሄንን ብሎክ ስክሪንሾት ፎር ኮሊንግ የደዋዮችን ስክሪንሾት እንዳያደርጓችሁ ይሄንን ብሎክ ማድረጊያ ሴቲንግ ነው። ይሄንን በዚህ መንገድ ተጠቀሙት ማለት ነው። ሌላ እዚህ ጋር እንደምታዩት ፓስኮድ ሎክ ኢሞ በፓስኮድ መቆለፍ ይቻላል። እንዴት እንደሚቆልፉ አሳያችኋለሁ። እናንተን መረጃ ማንም እንዳይባችሁ እዚህ ጋር ቀጥታ ኢኔብል የሚለውን ከነካችሁ በኋላ ለምሳሌ 4 ኮድ ትሰጡታላችሁ። ደግማችሁ 2 ጊዜ እናንተ የፈለጋችሁትን 4 ጊዜ መሆኑን ብቻ ነው። ከዛ ደን ትሉታላችሁ። ከዛ ይሄን ኮድ የሚያውቅ ሰው ቀጥታ የኔን ኮድ ኢሞ ገብቶ መጠቀም አይችልም ማለት ነው። ቼንጅ ፓስ ኮዱን ደግሞ ያሰራችሁበትን እዚህ ጋር እስከ ስንት ደቂቃ እንደሚሆን እዚህ ጋር የተለያዩ ሰከንዶች አሉ። እነዚህን ደቂቃዎች መጠቀም ትችላላችሁ ማለት ነው። ቀጥታ ፓስኮዱን ማሰሪያውን መለወጥ ከፈለጋችሁ ቼንጅ ማድረግ ከፈለጋችሁ ቼንጅ ፓስሎክ የሚለውን ነክታችሁ መለወጥ ትችላላችሁ። እዚህ ጋር ሌላ ሎግኢን ፕሮቴክሽን የሚለውንም እዚህ ጋር እንደምታዩት እዚህ ጋር ኢሟችሁ እንዳይጠለፍ እዚህ ጋር ራይት መሆን አለበት። እንደምታዩት እኔ ፓስኮድ ስለታሰረ አሁን በቃ ቱ ስቴፕ ቬሪፊኬሽን እዚህ ጋር ደግሞ ኦን ማድረግ ይኖርባችኋል። ቱ ስቴፕ ቬሪፊኬሽን ኦን ከሆነ የእናንተን ኮድ መጠለፍ አይችልም ማለት ነው። እንደምታዩት እዚህ ጋር የኔ ቱ ስቴፕ ቬሪፊኬሽን ኦን ሆኗል ማለት ነው። ይሄንን ኦን ማድረግ ይኖርባችኋል ማለት ነው። ሌላ እናንተን ኢሞ መጠለፍና ለመጠለፉን እንዴት እንደምታውቁ አሳያችኋለሁ። እዚህ ጋር እንደምታዩት ማኔጅ ዲቫይስ የሚለውን ነክታችሁ እንደምታዩት ይሄንን ከነካችሁት በኋላ እንደምታዩት ይሄ ስልኩ ኤ71 ነው። ይሄ እንደምታዩት የኔ ስልክ ነው ማለት ነው። 2 አካውንት ኢሞ ስላለኝ እንደዚህ ነው። ከተጠለፈ እናንተ አካውንት እዚህ ጋር ምንድነው የሌላ አካውንት ያመጣላችኋል። ካመጣ ከዚህ ታች ካለ ዲሌት የሚለውን ነክታችሁ ኢማችሁ እንዳይጠለፍ ማድረግ ትችላላችሁ ማለት ነው።
ሌላ እንደምታዩት እዚህ ጋር ብሎክ ሊስት አለ። ብሎክ ያደረጋችኋቸውን ሰዎች እዚህ ጋር ማየት ትችላላችሁ። እንደዚህ እዚህ ጋር ደግሞ ኮል የሚለው ላይ ስልክ ቁጥራችሁን ወይም እዚህ ጋር መዝጋት ትችላላችሁ። የእናንተ ስልክ ሰው እንዳያውቀው ማለት ነው። እዚህ ጋር ኖበዲ ማድረግ ትችላላችሁ። እዚህ ጋር እንደምታዩት ሌላ እናንተ ኦንላይን መሆናችሁን እንዳያውቅ ሰው እዚህ ጋር ማስተካከል ትችላላችሁ። ኦንላይን ስታተስ ኤንድ ላስት ሲን የሚለውን እዚህ ጋር ኖበዲ አድርጋችሁ ማስተካከል ትችላላችሁ። እንደምታዩት እዚህ ጋር ኦንላይን የምትላለ ይቺ እንዳትወጣ እናንተ ኢሞ ኦንላይን መሆናችሁን እንዳያውቁ ሰዎች ማድረግ ትችላላችሁ። እዚህ ጋር ይቺን በመዝጋት ሌላ ፕሮፋይላችሁን ሰው አውርዶ ስክሪንሻት አድርጎ እንዳይጠቀመው ይሄንን ብሎክ ስክሪን ፎር ፕሮፋይላችሁን እዚህ ጋር ማንም መጠቀም አይችልም ማለት ነው። እንደምታዩት ቅድም እንዳልኳችሁ ሰው ሲደውል በቪዲዮ እንዳይቀርጻችሁ እዛው በራሱ ስልክ ማለት ነው። ያንን መዝጋት እንዴት እንደምዘጉ አሳያችኋለሁ። ይሄ ደግሞ ሁለተኛው መንገድ ነው ማለት ነው። ፕሮፋይላችሁን ማንም አውርዶ እናንተ የምትጠቀሙበትን ፕሮፋይል መጠቀም አይችልም አውርዶ ማለት ነው። ይሄንን ኦን ካደረጋችሁት እንደዚህ አድርጋችሁ መጠቀም ትችላላችሁ። ሌላ እንደምታዩት እዚህ ጋር ቮይስ ክለብ ላይ የእናንተ ድምጽ ሪከርድ ያደረጋችሁትን ወርዶ ሰዎች እንዳይልኩት ወደ ሌላ ሰው ሼር እንዳያደርጉት እዚህም ጋር ይሄንን ኖበዲ ማድረግ ይኖርባችኋል ማለት ነው። ሌላ የምናየው ምንድነው? እዚህ ጋር የእናንተን ድምጻችሁ ለምሳሌ እዚህ ጋር ቮይስ ሜሴጅ የሚላለ ቮይስ ሜሴጃችሁን የተጻጻፋችሁትን ምናምን እዚህ ጋር እንደምታዩት እዚህ ጋር አለ። እዚህ ጋር ሪከርድ የተደራረጋችሁት ምናምን ሌላ ሰው ጋር እንግዲህ ሌላ ሰው ወደ ሌላ ኢሞ ሼር እንዳያደርገው ወደ ሌላ ሰው ጋር ሼር እንዳያደርገው ይሄንን ኖበዲ አድርጋችሁ መጠቀም ትችላላችሁ። እዚህ ጋር ኤቭሪዋን ካላችሁ ለምሳሌ እናንተ ኢሞ እያወራችሁ ማንም ሰው ጋር ይሁን ያ ሰው ድምጻችሁን ማንኛውንም ወደዛ ወደ ሌላ ቦታ ሼር ማድረግ ይችላል ማለት ነው። ይሄንን በዚህ ሴቲንግ መዝጋት ትችላላችሁ። እንደዚህ አድርጋችሁ ኢሞማ በአግባቡ መጠቀም ይኖርባችኋል። የግል መረጃችሁን መጠበቅ ይኖርባችኋል ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳይረሳ። አዳዲስ ነገር ማድረሳችሁ ይሆናል። በሌላ ቪዲዮ እስከምንገናኝ መቻችሁ ፒስ